ሜሪ ባላለው በሙያዬም አስተማሪ ነኝ። ዛሬ ለእናንተ ላካፍላችሁ የምፈልገው ነገር ከሞት ጋር ፊት ለፊት ተገናኝቼ ኢየሱስ ክርስቶስ ስለ ጸሎት ያሳየኝን አስደንጋጭና አስደናቂ ነገር ላካፍላችሁ ነው። ይህንን የጸሎት ምስክርነት ከሰማችሁ በኋላ ስለ ጸሎት ያላችሁ አመለካከት በእርግጥ ሙሉ በሙሉ ይለወጣል። ታሪኩ የሚጀምረው በመጋቢት 2024 ዓመተ ምህረት ነው። በነበርኩበት ሆስፒታል ውስጥ ሞታለች ተብዬ ለ3 ደቂቃ 27 ሰከንድ ያህል እንደሞተች ተመዝግቤ ነበረ። የሚገርማችሁ ነገር ደግሞ ለ33 ደቂቃ ያህል የልብ ምቴ እንኳን ቀጥ ብሎ ነበረ። ከሞቴ በፊት የተፈጠረውን በጥቂቱ እስቲ ልንገራችሁ። ማለዳውን እንደ ማንኛውም ቀን በማለዳ ተነሳው። የዚያን ቀን አየሩ ትንሽ ብርድ የቀላቀለ ነበረ። ወደ ስራ ቦታዬ ሄጂም የ3ኛ ክፍል ተማሪዎቼን አስተማርኩ። የዕለቱንም ፕሮግራም አጠናቀን የምሳ ሰዓት ሲደርስ ወደ አስተማሪዎቹ ስታፍ ሄድኩኝ። ምሳ ሰዓት ስለደረሰና ሌላ ፕሮግራም ስላልነበረኝ እቃዎቼን አስቀምጬ ምሳዬን ለመብላት ወደዚያ መራው። በዚያ ጊዜ ግን ትንሽ የራስ ምታት ይሰማኝ ነበረ። ግን ችላ ብዬው እንዲሁ ጸጥ ብዬ አልፌው ነበረ። ምናልባት ጠዋት ቁርስ ስላልበላው ይሆናል ብዬም አሰብኩኝ። በኮሪደሩ ላይ ቀስ ብዬ እየተጓዝኩኝ ባለውበት ጊዜ በድንገት አንድ ኃይል ልቤን እንደመታኝ አልተሰማኝ። በደረቴ ላይም ከባድ ህመም እንደነበረ አስታውሳለሁ። ከዚያም ይህ ስሜት አለፈና ትንፋሽ መቆራረጥ ጀመረ። በአግባቡ መተንፈስ አልቻልኩም። ከዚያ በኋላ ራሴን በትምህርት ቤቱ አካባቢ ወድቄ ያገኘሁት። ምንም አይነት ምላሽ ሳልሰጥ ነበረ። እንደነገሩኝ ከሆነ ፊቴ ወደ ሰማያዊነት እየተለወጠ ነበረ። አተነፋፈሴም ውስጥ ችግር ነበረ። ወዲያውኑ በትምህርት ቤቱ የነበሩ መምህራን ወደ እኔ መጥተው የወደቀውን ሰውነቴን ለማገዝ ሞከሩ። 911ም ደወሉ። ፖሊስና አምቡላንስም መጥተው ወደ ሆስፒታል ወሰዱኝ። እኔ ግን ለመጨረሻ ጊዜ የሰማሁት ሰውነቴ ከቀዝቃዛ የመሬት ወለል ጋር ተጣብቆ የነበረውን ስሜት ነበር። ሰውነቴ እየቀዘቀዘ እንደሆነ ይሰማኝ ነበር። ከሩቅ ደግሞ የልጆች ጫጫታ ቀስ በቀስ እየደበዘዘ ወደ ጆሮ ይመጣ ነበረ። ከዚህ ውጪ መምህራኖቹ ከነገሩኝ ነገር በስተቀር ሌላ ነገር አላስታውስም። የቀዝቃዛው ወለል ላይ የነበረኝ ስሜት ግን ትዝ ይለኛል። ከዚያ በኋላ ያየሁትን ስፍራ በቃላት ለመግለጽ እጅግ ይቸገራለሁ። ምክንያቱም የሰው አእምሮ ሊያስበው ከሚችለው በላይ የሚያምርና የሚያስደንቅ ስፍራ ነበረ። በመጀመሪያ በዛ ስፍራ የተረዳሁት ነገር ቢኖር በሰውነታችሁ ላይ ምንም አይነት ህመም፣ ምቾት ማጣት ወይንም አለመመቸት አለመኖሩ ነበረ። ቀድሞ የገፋኝና ያመኝ የነበረው የደረት ህመም እንኳን ፈጽሞ አልነበረም። በተቃራኒው ግን ውስጤ ለረጅም ጊዜ ተሰምቶኝ የማያውቅ የሚመስል ዘላቂ ሰላም ይሰማኝ ነበረ። በዙሪያዬ እጅግ የሚስብ በፍቅር የተሞላና ኃይል ያለው ስበት ነበረ። በምድር ላይ ከምናውቀው ማንኛውም ስሜት ጋር ሊወዳደር የማይችል ልዩ ስፍራ ነበረ። ከመረዳት በላይ በሆነ ፍቅር ውስጥ በጥልቀት እንደመግባት ይመስል ነበረ። ከዚያ በኋላ ሰላምና እረፍት የተሞላበት ድምፅ ሰማሁ። ድምፁ እንደ ወላጅ ፍቅር የተሞላ ነበረ። በግርማና በሞገስ የተሞላ ድምፅ ነበር። ይህ ድምፅ የሚመጣው ከኃያሉና ከታላቁ ኢየሱስ ክርስቶስ ነበር። ስሜን በተረጋጋ ድምፅ ሜሪ ብሎ ጠራኝ። የኢየሱስ መገኘት መላውን ስፍራ ሞልቶት ነበር። አንድ በጣም ያስገረመኝ ነገር ደግሞ ኢየሱስ ክርስቶስ በምድር ላይ በስዕሎች ላይ እንደምናየው አይነት መልክ አልነበረውም። ክብሩና አቋሙ በስዕሎቹ እንደምናየው በፍጹም አልነበረም። ክብሩ እጅግ ከፍ ያለ ነበረ። ከውስጡም ኃይለኛ የብርሃን ነጸብራቅ ይታይ ነበረ። እንደገና ልጄ ብሎ ተናገረኝ። እዚያ መጣውሽ ምድራዊ አይኖች ሊያዩት የማይችሉትን መንፈሳዊ መረዳት በውስጥሽ እንዲገባ ነው። ዛሬ የማሳይሽ ነገር አንቺን ብቻ ሳይሆን ምስክርነትሽን በሚሰሙ ሰዎች ሕይወት ሁሉ ላይ ተጽዕኖ ያመጣል አለኝ። በዚያ ቅጽበት ወዲያውኑ ሕይወቴን መመልከት ቻልኩኝ። ነገር ግን ከውጪ ቆሜ ሕይወቴን እንደማየት ብቻ አልነበረም። እንደ መንፈሳዊ ሰው በመንፈሳዊ መረዳት ሕይወቴን እመለከት ነበር። ከልጅነቴ ጀምሮ ራሴን በማስቀመጥና በመንበርከክ ከእግዚአብሔር ጋር ለመነጋገር ስሞክር እንደነበር ተመለከት። በልጅነቴ ከአልጋዬ ጎን ተንበርክኬ የምሽት ጸሎቴን ከምጸልይበት ጊዜ ጀምሮ በትዳር ውስጥ ሆኜ እግዚአብሔር ትዳሬን እንዲፈውስ እስከምለምንበት ጊዜ ድረስ ያለውን የጸሎት ሕይወቴ አሳየኝ። በጸለይኩ ጊዜ መንፈሳዊው ከባቢ በምኖርበት ስፍራ ላይ እየተቀየረ ማየት ጀመርኩ። በሕይወቴ ላይ አጋንንትና ዲያብሎስ የተለያዩ ነገሮችን ይዘው ሲንቀሳቀሱ አየው።
አጋንንት በቀጥታ ብቻ አያጠቁም ነበረ። ስልታዊ የሆነ የጥቃት መንገድ ነበራቸው። ነገር ግን በምጸልይበት ጊዜና በኢየሱስ ስም ብዬ በምናገርበት ሰዓት የጠላት ምሽጎችና ጠላት ዘርግቶ የነበራቸው ወጥመዶች በሙሉ ሲፈራርሱ አየው። ጠላት በሕይወቴ ላይ ጥቃት ለማድረስ ለብዙ ዘመናት ሲገነባቸው የነበሩ ነገሮች በአንድ ቅጽበት ሲፈራርሱ መለከት ነበረ። ይህ ሁሉ እየሆነ ሳለ ግን ዲያብሎስ አሁንም እንዳልጸልይ እየታገለኝ መሆኑን ማየት ቻልኩ። ከስራ ከገባው በኋላ የበለጠ ድካም እንዲሰማኝ ያደርግ ነበር። ትንሽ መጸለይ ወይም ከቻልኩ እንኳን አለመጸለይ እንዴት ምክንያት ሊሆንልኝ እንደሚችል ደጋግሞ በአእምሮ ውስጥ ሰበቦችን ያስገባ ነበር። አንዳንድ ጊዜ ለመጸለይ ስንበረከክ አይኖቼ እጅግ ይከብዱ ነበረ። ዝም ብዬ አይኖቼን መጨፈን ብቻ እንደምፈልግ ይሰማኝ ነበረ። ሌላ ጊዜ ደግሞ አእምሮዬ በትምህርትና በትምህርት ገበታ ላይ ብቻ እንዲያተኩር ዋና ትኩረቴን ይወስደው ነበረ። አንዳንድ ጊዜ ይህንን ሁሉ ተቋቁሜ ልጸልይ ስል ስልኬ በማላቃቸው ሰዎች፣ በተማሪዎች ወላጆችና በአስተማሪዎች መልእክት ይሞላ ነበር። ይህንን ሁሉ እያየው ሳለ ኢየሱስ በትኩረት ተመልከችኝ አለኝ። ይህንን ካለኝ በኋላ አንድ ነገር አሳየኝ። አንድ ቀን ከስራ በጣም ደክሞኝ አይኖቼ ከብደውብኝ ስልኬም እየጠራ ቢሆንም ሁሉን ነገር ወደ ጎን ገፍቼ ተንበርክኬ ለመጸለይ ወሰንኩኝ። በጭንቆኜ ያቀረብኳት ያቺ አንዲት ጸሎት በመንፈሳዊ ዓለም ላይ እንደ 1000 መዶሻ ሆና ትታይ ነበር። በዚያ ቅጽበት ጠላት ለረጅም ጊዜ ሲያቅዳቸው የነበሩ በእኔ ላይ ሊያደርጋቸው ያሰባቸው እቅዶች አንድ በአንድ ሲፈራርሱ ተመለከትኩኝ። የሚገርመው ግን በዚያ ቅጽበት ያቀረብኩት ጸሎት ለራሴ አልነበረም፣ ስለማስተምራቸው ልጆች ነበረ። ጠላት በእነዚህ ልጆች ሕይወት ላይ ብዙ አጀንዳና ዓላማ ነበረው። ገና በልጅነታቸው ላይ ለመስራት የያዘው አንድ ዋና ዓላማ በእነዚያ ሕፃናት ውስጥ ፍርሃትና ጭንቀትን መክተት ነበር። የሚገርመው ግን በዚያ ጸሎት ይህንን ዓላማና አጀንዳ ማፍረስ ቻልኩኝ። ሌላው ጠላት ይሰራበት የነበረው ነገር ትዳሬ ላይ ነበር። እኔና ባለቤቴን ለማለያየት ብዙ ጊዜ ሲሞክር ነበር። ለብዙ ጊዜም የተሳካለት ይመስል ነበር። ምክንያቱም እኔና ባለቤቴ ብዙ ጊዜ መነጋገር እንኳን አንችልም ነበር። እንደ ባልና ሚስት በመሆን መግባባት የማንችልበት ደረጃ ደርሰን ነበረ። ትዳሬም ተበጠበጠ። በዚያ ሰዓት እግዚአብሔር በእንባ የሚያስለቅሰኝን አንድ ነገር አሳየኝ። ብዙ ጊዜ ጠላት ወጥመድ ባስቀመጠበት ቦታ ተገኝቼ እንደወደቅኩ አየው። ብዙ ጸሎቶችን ሳላደርግ አልፌ ነበር። ብዙ ሌሊቶችንም ሳልጸልይ ተገኝቼ ነበር። መጸለይ እንዳለብኝ ውስጤ ደጋግሞ ቢነግረኝም የውስጤን ድምፅ ጸጥ አሰኝቼ ብዙ ጊዜ ተኝቼ ነበረ። ነገር ግን በመንፈሳዊ ዓለም ስመለከተው መጸለይ ነበረብኝ። ጸሎት ሳላደርግ በተኛውበት ሌሊት ኢየሱስ ክርስቶስ በጸሎት ስፍራዬ ላይ ሆኖ እየጠበቀኝ ነበረ። ነገር ግን የሚገርመው ነገር እኔ ስለተውኩት ወይም ስላልጸለይኩኝ የኢየሱስ ፍቅር ፈጽሞ አልቀዘቀዘም። ወደ ጸሎት የምመለስበትን ጊዜ እየጠበቀ በትዕግስት ይጠብቀኝ ነበረ። ኢየሱስም እንደገና ሜሪ፣ ጸሎት ማለት በአንደበትሽ የምትናገራቸው ቃላቶች ብቻ አይደሉም፣ ከልብሽ በምትጸልይበት ጊዜ ሊፈጠሩ የሚችሉትን ነገሮች ተመልከች አለኝ። ከፊቴም አንድ ነገር ተገለጠ። አንድ ቀን እጅግ ተመስጬ ሙሉ ማንነቴን በዚያ ጸሎት ላይ አስቀምጬ ያቀረብኩት ጸሎት አሳየኝ። በዚያ ጊዜ ተንበርክኬ ስጸልይ ከአንደበቴ የሚወጡት ቃላት በሙሉ እንደ ተሳለ ጦር እየተወረወሩ በመንፈሳዊ ዓለም ላይ ጠላትን ይመቱና ይጥሉ ነበር። እያንዳንዱ የምናገረው ቃል በመንፈሳዊ ዓለም ላይ ተፈጻሚ እየሆነ ነበር። ዲያብሎስም በዚያ ጸሎት ምክንያት ሲፈራርስና ሲወድቅ አየሁት። ይህ ግን በእኔ ጠንካራ ቃላት ምክንያት አልነበረም። ይልቁንም በያዝኩት ስልጣንና ኃይል ሁሉ በኢየሱስ ክርስቶስ ስምና ስልጣን ምክንያት ነበረ። እንደዚህ ያሉ ጸሎቶች ሲቀርቡ ዲያብሎስ እንዴት አስቸኳይ ስብሰባ እንደሚያደርግ አየው። ሐሳቤን ይበታትኑ ዘንድና እንደገና ሊያጠቁኝ እድል ይፈልጉ ነበር። የቀድሞ ዓለማቸው ፈርሶ ስለነበር እንደገና ለማጥቃት ጊዜ ይጠባበቁ ነበረ። ዲያብሎስ ሰዎች ተግተው እንዳይጸልዩና ከእግዚአብሔር ጋር የመነጋገር ልማድ እንዳያደርጉ በጥንካሬ ይዋጋቸዋል። በእምነትና በሙሉ ልብ የሚቀርብ አንዲት ትንሽ ጸሎት በመንፈሳዊ ዓለም ከምታስቡት በላይ ብዙ ተጽዕኖ ማምጣት ትችላለች።
ምናልባትም ከ1000 ሌሎች መንፈሳዊ እንቅስቃሴዎች በላይ ኃይል ሊኖራት ይችላል። ከዚያ በኋላ እግዚአብሔር ዲያብሎስ የተለያዩ አጀንዳዎችን ይዞ በሰዎች ሕይወት ላይ በተለይም ጸሎታቸውን ለማስተጓጎል እንዴት እንደሚተጋ በግልጽ አሳየኝ። አንዳንድ መናፍስት ሰዎች እንዳይጸልዩና ትኩረታቸውን ወደ ኢየሱስ እንዳያደርጉ የሚያዘናጉ ነገሮችን ያመጡ ነበር። ሰዎች ትኩረታቸውን እንዳያሰባስቡ ያደርጉ ነበር። ሌሎች መናፍስት ደግሞ ሰዎች እንዳይጸልዩ የድካምና የድብርት ስሜት እንዲሰማቸው ያደርጉ ነበር። ሌሎች ሰዎች በሕይወታቸው ከጸሎት የበለጡና አስቸኳይ የሚመስሉ ጉዳዮች እንዳሏቸው እንዲያስቡ ያደርግ ነበር። ከዚህ በኋላ ግን አንድ እጅግ ያስደነቀኝ ነገር አሳየኝ። መላእክት ተሰልፈው የሚጸልዩ ሰዎች ዙሪያ እንደሚሰፍሩ ተመለከቱ። እነዚህ መላእክት ወደ ጦርነት ሊላክ እንደተዘጋጀ ወታደር ተዘጋጅተው ትጥቃቸውን ታጥቀው ነበር። የእግዚአብሔር ልጆች ለመጠበቅና መልስ ለማምጣት የተዘጋጁ ነበሩ። በምኖርበት አካባቢ ያሉ መንፈሳዊ ሰዎች በሚጸልዩበት ጊዜ እነሱ ሳያስተውሉና ሳያዩ በዙሪያቸው የተለያዩ መንፈሳዊ ውጊያዎችን ሲያካሂዱ አየው። ብዙ ሰዎች ምን አይነትና ምን ያህል ከባድ ውጊያ እንዳለ ባያውቁም በዙሪያቸው አስደናቂ መንፈሳዊ ጦርነት አለ። ይህ ብቻ ግን አይደለም። የሞተችው እናቴ ጸሎት እንኳን እስከ ዛሬ በሕይወቴ ላይ ትልቅ ተጽዕኖ እንዳለው ተመለከትኩ። እሷ በሕይወት የለችም፣ ነገር ግን ጸሎቶቿ እስከ ዛሬ እንደ ብረት ጠንካራ ናቸው። ሕይወቴ ላይ አሁንም ተጽዕኖ ፈጥረዋል። ይህም በእኔ ብቻ ሳይሆን በቤተሰቦቼና በልጆቼ ላይም ጭምር ነው። ጸሎት በጊዜ አይገደብም፣ ሞትም ፈጽሞ አያስቆመውም። ከዚህ በኋላ አንድ ጊዜ በሥራ ጠረጴዛ ላይ ሆኜ ተማሪዎች እስኪመጡ ድረስ ለጥቂት ደቂቃዎች ለመጸለይ ፈለግኩ። የሚገርመው ነገር ያቺን ጸሎት በጥድፊያ ነበር ያቀረብኳት። ተማሪዎች ከመምጣታቸው በፊት ያለኝን ጥቂት ጊዜ ልጠቀምበት ብዬ ነበር። ነገር ግን ያቺ በአጭር ጊዜ ያቀረብኳት ጸሎት እጅግ ታላቅ ተጽዕኖ ነበራት። አያችሁ፣ ጸሎት በርዝመት ወይም በአጭርነቱ አይወሰንም። ይልቁንም ከጸሎታችሁ ጀርባ ያለው እምነትና ሙሉ ልብነት ትልቅ ተጽዕኖ ሊያመጣ ይችላል። የሚያሳዝነው ግን ጠላት በብዙ ክርስቲያኖች ጆሮ ውስጥ ውሸት ያስገባል። ለምሳሌ ረዘም ላለ ጊዜ ካልጸለያችሁ፣ ለሰዓታት መጸለይ ካልቻላችሁ ጸሎታችሁ ዋጋ የለውም የሚል ሐሳብን ያስገባል። ይህ ውሸት በእኔም ሕይወት ላይ ተጽዕኖ አድርጎብኝ ነበር። እኔም ዲያብሎስ ይህንን ሲናገር እውነት ነው ብዬ እንዳምንና ብዙ ጊዜ ጸሎቴን እንዳላደርግ ሰበብ እንዲሆነኝ ፈቅጄለት ነበረ። አሁን ግን ዓይኔ በራ። ኢየሱስ ክርስቶስ ታላቅ እውነትን አሳየኝ። ከልብ የሚቀርብ እውነተኛ ጸሎት ሁልጊዜም ኃይል አለው። ለዚህም ነው መጽሐፍ ቅዱሳችን በያዕቆብ መልእክት ላይ ምዕራፍ 5 ቁጥር 16 ላይ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች የሚለን። አማኞች ሆይ አንድ ነገር ልትገነዘቡ ይገባል። ከልብ የምታቀርቡት ጸሎት ሁልጊዜ በመንፈሳዊ ዓለም ላይ የማትጠብቁት ከባድ መሳሪያ ነው። ከዚህ በኋላ ያየሁትን ነገር ደግሞ እጅግ ያስደነገጠ ነበረ። መናፍስት ተሰብስበው አንድ ነገር ሲወያዩ ተመለከትኩኝ። ተንበርክኬ በምጸልይበት ጊዜ ዲያብሎስ፣ አጋንንትና መናፍስት ተቀምጠው ሲመክሩብኝ አየሁ። እንዲህ ሲሉም ሰማው፣ ትኩረታችንን ወደ እሷ ማድረግ አለብን። ይህች ሴት ጸሎቷን ቀን በቀን እንዳታደርስ ልናወናብዳት ይገባል። የዲያብሎስ ዋናኛ ዓላማ እናንተ ከጸሎት ማራቅ ነው። ስለዚህ የቻለውን ሁሉ ያደርጋል። ኃላፊነታችሁን ያበዛል። ትኩረታችሁን የሚበታትኑ ነገሮችን ወደ ሕይወታችሁ ያመጣል። ከጸሎት የበለጠ አስፈላጊ የሚመስል ሌላ ጉዳይ እንዳለ እንድታስቡም ያደርጋል። ነገር ግን እነሱ ሲመክሩ እኔ በኢየሱስ ስም ብዬ በምናገርበት ጊዜ እነዛ ነገሮች ሲገጣጠሙ ወዲያውኑ ይፈራርሱ ነበረ። ዲያብሎስ በብዛት የሚሳካለት እናንተ በጸሎት ገበታችሁ ላይ መገኘት ሲያቅታችሁ ነው። እያንዳንዷ ሳትጸልዩ የምታድሩባት ቀን ለዲያብሎስ የስኬት ቀን መሆኗን ልታስታውሱ ይገባል። በተቃራኒው ግን በትጋትና በእውነት ስትጸልዩ በጸሎት መንደር ረብሻ ይፈጠራል። ያኔ ድል እናንተ ይሆናል። ያኔ ደግሞ ለጸሎታችሁ መልስ አንድ እርምጃ ትቀርባላችሁ። ከዚህ በኋላ ኢየሱስ ልቤን የሚሰብር አንድን ነገር አሳየኝ። ብዙ ተማሪዎች፣ የተማሪዎች ወላጆችና የተለያዩ መምህራን ያሉበትን ስፍራ አሳየኝ። እነዚህ ሰዎች የተለያዩ የጸሎት ርዕስ ነበሯቸው።
መጸለይ የሚገባቸው ጉዳዮችና አሳሳቢ የጸሎት ርዕሶች ነበሯቸው። ነገር ግን በሚያሳዝን ሁኔታ እነዚህ ሰዎች ለእነዚህ ጉዳዮች መጸለይ አይፈልጉም ነበር። ለምን ብላችሁ ብትጠይቁኝ ጸሎት በሕይወታቸው ምንም ዋጋ እንደሌለው የሚያስብል ሐሳብ በውስጣቸው ነበረ። ጠላትም እነዚህን ሰዎች አታሎና አሳስቶ ነበር። ጸሎትን በቸልታ የሚመለከቱት ነበረ። የጸሎት ሕይወትም ከነጭራሹ አልነበራቸውም። አንዳንድ ጊዜ ችግር ወይም አስቸጋሪ ሁኔታ ሲያጋጥማቸው ብቻ በችኮላ ይጸልያሉ። ነገር ግን ጸሎትን እንደ አንድ የዕለት ተዕለት ሕይወት አልተለማመዱትም። ለዚህ ነው የእግዚአብሔር ቃል ሕዝቤ ዕውቀት ከማጣቱ የተነሳ ጠፋ የሚለው። እነዚህ ሰዎች ወደ ጥፋትና ወደ መጥፊያ እየተጓዙ ነበረ። አጋንንትም ሙሉ በሙሉ ተቆጣጥራቸው ማለት በሚቻልበት ደረጃ ደርሰው ነበረ። እነዚህ ሰዎች በእምነት ቢጸልዩ ኖሮ በሕይወታቸው ላይ ብዙ ለውጦች ማምጣት ይችሉ ነበረ። ልጆቻቸውንና ቤተሰቦቻቸውንም መታደግ ይችሉ ነበረ። አማኞች ሆይ በእምነት የምታቀርቡት እያንዳንዱ ጸሎት በጠላት ምሽግ ላይ እንደ ኃይለኛ ድማሚት ነው። ጠላት ለወራት ሲያዘጋጅባችሁ የነበረው ወጥመድ በጥቂት ሰከንዶች ጸሎት ሊፈራርስ ይችላል። ብዙ ሰዎች ግን የጸሎትን ኃይል ጥቅም ባለማወቃቸው ጠፍተዋል። ዲያብሎስ በእምነት የቀረበ ጸሎት በፍጹም ሊመክት አይችልም። ከዚህ በኋላ ከትምህርት ቤት ከመውደቄ አንድ ሳምንት በፊት የተፈጠረ አንድ ነገር ኢየሱስ አሳየኝ። በዚያ ሳምንት ቶሚ ለሚባልና በችግር ላይ ለነበረ ተማሪ እጸልይ ነበር። ይህ ልጅ ገና በልጅነቱ በጭንቀት ይሰቃይ ነበር። የሚገርመው ግን በመንፈሳዊ ዓለም ሳይሆን በሰውነቱ ላይ የተጠመጠመው የተለያዩ ሰንሰለቶችና ለዕድሜው መሸከም የማይገባው ብዙ ነገሮች እንደተጫኑበት አየው። በዛች አጭር ጸሎት ግን እነዛ ሰንሰለቶች ሲፈቱና የጠላት ምሽጎች ሲደረመሱ አየው። ነገር ግን ይህንን ጸሎት ከማቅረቢ በፊት ጠላት ጸሎትሽ ምንም ዋጋ የለውም፣ ከአንቺ ይልቅ የቤተሰቦቹ ጸሎት ይሻለዋል የሚል ሐሳብ ብዙ ጊዜ ወደ አይምሮ ይልክ ነበረ። ከጸለይኩለት በኋላም ቶሚ በተወሰነ የድብርት ስሜት እንዲያዝ ለማድረግና በዚህ ጉዳይ ተስፋ እንድንቆርጥ ጠላት የተለያዩ ነገሮችን ሲያደርግ ነበር። የሚገርመው ግን እንደገና ያቀረብኳቸው ጸሎቶች በቶሚ ሕይወት ላይ ያሉ የተለያዩ ምሽጎችን ሲያፈራርሱና ቶሚ ከድብርት ስሜት ነፃ ሲወጣ አየው። ከዚህ በኋላ ሌላ አስገራሚ ነገር ተመለከትኩ። ይቅርታ ሰዎችን ይቅር ለማለት ስንጸልይ ምን አይነት መንፈሳዊ ትጥቅ እንደምንታጠቅ አየው። በአንድ ወቅት በአንድ መምህር ላይ ቂም ይዤ ነበር። ምክንያቱም እኔ ያላደረግኩትን ነገር እንዳደረግኩ አድርጎ ለትምህርት ቤቱ ዳይሬክተር ተናግሮ ነበረ። በዚህም ምክንያት በዚያ ሰው ላይ ቁጣና ቂም ያዝኩኝ። ነገር ግን ከጥቂት ጊዜ በኋላ ስለ ይቅርታ ሳስብና ስለ ክርስትና ሳስብ ይህንን ሰው ይቅር ማለት እንዳለብኝ ተረዳው። እሱ ይቅርታዬ የሚገባው ባይመስለኝም እንኳን ይቅር ማለት እንዳለብኝ ተረዳው። በአንድነትና በእምነት ስንጸልይ ዲያብሎስ ቤተሰብን መከፋፈል እጅግ ይከብደዋል። እባካችሁ ቤተሰብ ከሆናችሁ ወይም የቤተሰብ አስተዳዳሪ ከሆናችሁ ከቤተሰቦቻችሁ ጋር ጸሎትን አድርጉ። ሁልጊዜ ማታ ከመኝታችሁ በፊት ወይም ደግሞ በማለዳ የተወሰነ ጊዜ ወስዳችሁ በአንድነት በህብረትና በእምነት ለመጸለይ ሞክሩ። ይህ በቤተሰባችሁ ላይ ያለውን ጥበቃ ያጠናክረዋል። በእነዚህ ጊዜያት የምታቀርቧቸው ጸሎቶች ቤታችሁ የተጠበቀ እንዲሆንና ከቤተሰቦቻችሁ ጋር ያላችሁ ግንኙነት ጤናማ እንዲሆን ይረዳችኋል። የህብረት ጸሎት እጅግ ኃይለኛ ነው። በቤተሰብ ላይ ብቻ ሳይሆን በስራ ቦታና በትምህርት ቤቶቻችሁም ላይ ሊሆን ይችላል። በህብረት የምታደርጉት ጸሎት ያ ህብረት የተመሰረተበትን ነገርና ግንኙነት የበለጠ እንዲጠነክርና ጤናማ እንዲሆን ይረዳዋል። ነገር ግን በህብረት የማታቀርቧቸው ጸሎቶች ወይም የተቀዛቀዘ መንፈሳዊ ህይወት ለዲያብሎስ ትንሽ ቀዳዳ እያሰፋ እንዲሄድ ሊረዳው ይችላል። ለዲያብሎስ እድል ትሰጣላችሁ፣ ለመናፍስትም በር ትከፍታላችሁ። ከዚያ በኋላ አንድ አስገራሚ ነገር አየው። መጸለይ ሲገባኝ ግን ያልጸለይኳቸውን ጸሎቶች አሳየኝ። አንዳንድ ጊዜ ለተማሪዎቼ ወይም ለሥራ ባልደረቦቼ መጸለይ እንዳለብኝ ውስጤ ነግሬ ነበረ። ነገር ግን አልጸልይም ነበረ። ጠላትም መጸለይ በሚገባን ነገር ላይ ግን ያልጸለይንባቸውን ጸሎቶች ላይ ትኩረት ያደርጋል። ምክንያቱም ልክ መጸለይ ስንጀምር ነገሮች እንደሚገለባበጡና እግዚአብሔር ጣልቃ እንደሚገባ ያውቃል። ስለዚህ ያዳክመናል፣ ለሰዎችም እንዳንጸልይ ያደርገናል። በመንፈሳዊ ዓለም ውስጥ ማንኛውም አማኝ የጸሎትን ኃይል እንዲረዳ ዲያብሎስ አይፈልግም። ማንኛውም ክርስቲያን የጸሎትን ኃይል እንዳይገነዘብ የተቻለውን ሁሉ ያደርጋል።
እግዚአብሔር ግን ምን ጊዜም ቢሆን በጸሎት ገበታችን ላይ ባንገኝም ብንመጣም ፊቱን ብንፈልግም ባንፈልግም ይታገሰናል። ትናንትና አልመጣችም ዛሬ ከኔ ጋር አትመጣም መንፈስ ቅዱስም አይረዳትም የሚል አምላክ አይደለም። ትናንትና ባንመጣ ዛሬ በትዕግስት ይጠብቀናል። ስለዚህ ዛሬን የጸሎት መሰዊያችንን የምናድስበት ቀን እናድርገው። ከእግዚአብሔር ጋር ያለንን ኪዳንን የምናድስበት ቀን ዛሬ ይሁን። አንድ ነገር አስተውሉ። ጸሎት ማለት ረጅም ሰዓታትን መውሰድ ወይም የተመረጡና እጅግ የሚያምሩ ቃላትን እየመረጡ መናገር አይደለም። የጸሎት ዋና መሰረት ግንኙነት ነው። እያንዳንዱ የምታቀርቡት ጸሎት ከእግዚአብሔር ጋር እንድትገናኙ የሚያደርጋችሁ ድልድይ ነው። የምታቀርቡት ጸሎት ሁሉ ወደ እግዚአብሔር ይደርሳል። በእምነት የምታቀርቡት ጸሎት ደግሞ የጠላትን ምሽግ የማፍረስ ከባድ ኃይል አለው። ማንኛውም ጸሎት ትንሽ አይደለም። ማንኛውም ልብ ለጸሎት ደካማ አይደለም። ማንኛውም እምነት ለመጸለይ በቂ አይደለም የሚባል ነገር አይደለም። እግዚአብሔር አሁንም ተንበርክከን የምናወጣውን ድምጽና ጩኸት ይሰማል። ይህ የኢየሱስ የመጨረሻ ንግግር ነበር። ይህንን እየተናገረ ሳለ ወደ ኋላ እየተጎተትኩ እንዳለ አይነት ስሜት ተሰማኝ። ቀስ በቀስ የማየውና የምሰማው ነገር ደበዘዘ። ወዲያውኑም በሰውነቴ ላይ ህመም መሰማት ጀመረ። ከዚያ በኋላ በሆስፒታል ውስጥ ያሉ ኮምፒውተሮች የሚያሰሙትን ጢን ጢን የሚል ድምጽ መስማት ጀመርኩ። በዙሪያ የነበሩ ሰዎች ሲነጋገሩም ሰማው። ዶክተሮችም እየተነጋገሩ ሰማቸው። በኋላ ግን ሳውቅ ለ3 ደቂቃ ለ27 ሰከንድ ያህል እስትንፋሴ ቆሞ ነበረ። ይህም በሆስፒታሉ ታሪክ ውስጥ እጅግ አልፎ አልፎ የሚያጋጥም ነገር ነበር። ዶክተሮቹም ተአምር የሚልን ስያሜ ሰጡት። ምንም አይነት ቀጥተኛ ሳይንሳዊ ማብራሪያ አልነበረውም። ይህ በእግዚአብሔር እጅ ካልሆነ በቀር ሊሆን የማይችል ነገር ነው። የሚገርመው ነገር ኦክሲጅን ለ3 ደቂቃ ያህል በሰውነቴ ውስጥ መዘዋወር ስላልቻለ ዶክተሮቹ ምናልባት በአይምሮዬ ላይ ጉዳት ደርሶ ይሆናል ብለው አስበው ነበር። ነገር ግን ሙሉ ምርመራ ከተደረገልኝ በኋላ ፍጹም ጤነኛ ሆኜ ተገኘው። ከዚህ በኋላ በሆስፒታል አልጋ ላይ ተኝቼ ብዙ አሰላስል ነበር። ከእንግዲህ መንፈሳዊውን ዓለም ቀድሞ እንዳየሁት ማየት አልቻልኩም። በኢየሱስ ስም ውስጥ ያለውን ታላቅ ኃይል አውቄ ዝም ማለት አልቻልኩም። አንድ ነገር ወቁ፣ ጸሎት ማለት በልማድ የሚደረግ ነገር አይደለም፣ ወይም ማድረግ ስላለባችሁ ብቻ የምታደርጉት ልማዳዊ ተግባር አይደለም። ይልቁንም ጸሎት በቀጥታ ከእግዚአብሔር ጋር የምትነጋገሩበትና በመንፈሳዊ ዓለም ላይ የምትጠቀሙበት ከባድ መሳሪያችሁ ነው። ይህንን እንደገና እላችኋለሁ፣ የምታቀርቡት ጸሎት ከምታስቡት በላይ ኃይል አለው። በምትጸልዩ ጸሎት ጠላት ደስ አይለውም፣ ይናደዳል። ለዚህም ነው ሁልጊዜ ስትጸልዩ የድካም ስሜት የሚሰማችሁ ወይም ሌላ ነገር ለማድረግ የምትጓጉት። ያ የጠላት ተጽዕኖ እናንተ እንዳትጸልዩ የሚወረውረው ፍላጻ ነው። ስትጸልዩ በመንፈሳዊ ዓለምም ሆነ በምድራዊ ዓለም ላይ ብዙ ነገሮችን ለመለወጥ የምትችሉባቸው መለኮታዊ ጉዳዮች አሉ። ጸሎቴ ዋጋ የለውም ብላችሁ በፍጹም እንዳታስቡ። በእምነትና ከልባችሁ መጸለይን ተለማመዱ። ጸሎታችሁ የግድ ረጅም መሆን የለበትም፣ ነገር ግን በእምነት መቅረብ አለበት። ስለ ጸሎት በምታስቡበት ጊዜ ሁሉ ይህንን ምስክርነት እንድታስታውሱ ፈልጋለሁ። በጸሎታችሁ ውስጥ ኃይል አለ። እስኪ ስንቶቻችሁ የጸሎት ልምድ አላችሁ? ከታች ባለው የኮሜንት ክፍል ላይ አካፍሉን እያልን የጸሎት ልምዳችሁን እንዴት ማዳበር እንዳለባችሁም በኮሜንት ላይ አካፍሉን። ዛሬ ፕሮግራማችንን በዚሁ አጠናቀቅን። ቸር ሰንብቱ።